السلام عليكم ورحمة الله وبركاته. وندمي بالله سلا أمرا أدرك أسر الدين نجارة جلال إن شاء الله. عند سومي تيجي وتيجي لهولم سلامي تكم. وندمنا هتوش إن شاء الله شير كوبي لينك ريبوست ما درجاتشون أترسو. لما فايرال أيوت أم بزوج زيني مسرا وانتن أكاونت تمشي تمتصل هنا ما نفهم. إن أنت قلنا لازم تادرجو كهونا كومنت متادرجو لايك متادرجو كهونا لبزو سو يمدرس أكمل ورال ما نفهم. كذا سويش بسرب برسمته. أجر እናገኛለን እኛም ኢንሻአላህ አላህ ይፍቃል እና የመጀመሪያው ያው ዑምራ አደራረግ እንዴት እንደሆነ ለማየት እንሞክራለን العمرة هي ركن من أركان الإسلام لا عمرة ብሎ አስቀምጧል እንጂ እዚህ ጋር ሐጅ ነው የግዴታ ከእስልምና ማዕዘናት መካከል ከአምስቱ አንዱ ነው ሐጅ ማድረግ ማለት ነው ዑምራ ትንሿ ሐጅ ተብላ ትጠራለች በሌላ ስም ደግሞ ማለት ነው ትንሿ ሐጅ ነው ማለት ትጠራለች ግን ሐጅ የሚደረገው በአመት በዙል ህጃ ወር ላይ ነው ማለት ነው ዑምራ ግን በማንኛውም ጊዜ ሊደረግ ይችላል በማንኛውም ጊዜ ይደረጋል ዚያረቱ ኢለ መካ المكرمه في اي وقت من السنه ከሱና ይጻፋል በማንኛውም ጊዜ ወደ መካ ዚያራ ለማድረግ ዑምራ ለማድረግ መምጣት ሱና ነው ይሄ ነገር ማለት ነው አደራረጉስ እንዴት ነው ሲባል የመጀመሪያው ኢህራም ማድረግ ነው ከንያ ቀጥሎ ኢህራም ማድረግ ያኒ ለዑምራ ተብሎ የተዘጋጀ ልብስ መልበስ ማለት ነው አዲ ኖርማል ልብሳችን አውልቀን ያኛውን ለዑምራ የተዘጋጀውን ልብስ ነጭ መሆኑ የተወደደ ነው እና ያንን እናደርጋለን ሁለት ነው አንድ ከስር የሚሸረጥና ከላይ ደግሞ ተከሻችን ጨምረን ምን ለብሰው ነው እና ይሄን ስናደርግ ደግሞ ለበይከ አላሁመ ለበይክ ማለት ተልቢያ ማድረግ ድምጻችን ከፍ አድርገን ለበይከ አላሁመ ለበይክ ለበይክ ዑምራ ብለን ይሄንን ማለታችን ራሱ የተወደደ ነው እንደ ኢህራም ኢህራም በመናደርግበት ሰዓት ማለት ነው ጠዋፍ ማድረግ ልክ መካ ገባን አይደለም ይሄንን ኢህራም እናደርገው ልክ ድንበር አለው ሚቃት የሚባል ማለት ነው ከተለያየ ሀገር ሰው ሲገባ የት እንደሆነ ጠይቀን በመንገባበት ሰዓት እዛ ቦታ ላይ ኢህራም ልናደርግ እንችላለን ከሀገራችን ከተነሳን ይረዝምብናል አጋጣሚ በመንገድ ሊረዝም ይችላል በዛ ሁሉ ሰዓት ኢህራም ካደረግን በኋላ ክልክል የሆኑ ነገሮችን ማድረግ ሊከብደን ስለሚችል እዛ ድንበሩ ላይ ልክ ስንደርስ ሚቃት የሚባል አለ ማለት ነው እዛ ቦታ ላይ ከዛ በኋላ መካ ልክ ስንገባ የሚደረጉ ነገሮች ደግሞ አሉ ማለት ነው መካ ገባን ሐረም ስንደርስ የመጀመሪያው ስራችን የሚሆነው ጠዋፍ ማድረግ ነው ማለት ነው ጠዋፍ ካባውን መጠወፍ ነው 7 ጊዜ ማለት ነው መጠወፍ አለብን ስንጠውፍ ደግሞ ኢንሻአላህ ያው ይሄ መጠወፉ ግዴታ ነው 7 ጊዜ ሳዕይ ማድረግ መሮጥ ደግሞ በይነ ሰፋ ወልመርዋ የሚደረጉ ሩጫዎች አሉ ከሰፋ ጀምረን እስከ መርዋ ድረስ አንድ ከመርዋ ተነስተን ሰፋ ድረስ 2 እያለ 7 ጊዜ እንሮጣለን አንዳንድ ሰው 14 ያደርገዋል ማለት ነው ይሄ ተገቢ አይደለም ማለት ነው 7 ጊዜ ነው ደርሶ መልስ ተቆጥሮ 7 ጊዜ ይሄ ግዴታ ነው እና እንደዚህም ደግሞ ከዛ በኋላ ራስን መላጨት ወይ ደግሞ ማሳጠርም ካለበት ሙሉ ለሙሉ ማሳጠር መላጨትም ካለበት መላጨት ይሄም ግዴታ ነው ማለት ነው ከዛ ተሐሉል ነው መጀመሪያ ክልክል የሆኑብን ነገሮች አሁን ይፈቀዱልናል ጸጉራችን ከላጨንበት ሰዓት ጀምሮ ከዛ የኢህራም ልብሳችንን አውልቀን ኖርማል ልብሳችንን መልበስ እንችላለን ከዛ በኋላ እሺ ሱናውስ ነገር ምንድነው ቀደም የዘረዘርናቸው ነገሮች እነዚህ 6 ነገሮች ዋጅባት ግዴታዎች ናቸው ከዛ ሱናው ምንድነው ሲባል ጉስል መታጠብ አካላትን መታጠብ ማለት ነው የመጀመሪያ የግዴታ ተጥበት ከሌለብን በስተቀር መታጠብ ዋጅብ አይደለም ማለት ነው ግን ጥብቅ ሱና ነው ኢህራም ከማድረጋችን በፊት መታጠብ ይኖርብናል ማለት ነው ቀብለ الإحرام ነው ታዲያ መታጠቡ እንደዚሁ ደግሞ ማለት ነው ጸጉራችንን ከተላጨን በኋላ መታጠብ አስፈላጊ ነው እንደዚህ ሱና ነው ተክቢር ማድረግ በማንኛውም ሰዓት ዑምራውን እስክንጨርስ ድረስ ተክቢር ማድረግ ይኖርብናል ይሄም ሱና ነው ማለት ነው ተክቢሩ በምን ሰዓት ነው እንደ ጠዋፍ ወሳዒ ጠዋፍ ስናደርግ ሳዒ ስናደርግ ተክቢር ማድረጋችን ምን ሱና ነው ማለት ነው እስላሙ ሐጀር አልአስወድን በግላጭ እንደዚህ በደንብ በሚመች መልኩ ካገኘን ሐጀር አልአስወድን ሰላምታ ማቅረብ መዳሰስ መሳም ምን ሱና ነው እንጂ ግዴታ አይደለም ብዙ ጊዜ ልክ ግዴታ እንደሆነ ነገር ሲጋፋ ሰው ታያላችሁ ሲመነጫጨ ካንዱ ወደ እንዲህ ታያይዞ ሰው ሊወጥቅ ሲደርስ ከፖሊስ ጋር ሲያያዝ ይሄ ተገቢ አይደለም ማለት ነው አንድ ሱና የሆነ ነገር ለማድረግ በዚህ ልክ ማለት ነው ሌሎችን መጉዳት ራሳችንን አደጋ የሚያመጣ ነገር መፈጸም ተገቢ አይደለም ግን በተመቻቸ መልኩ ካገኘን ግን ሰላምታውን ማቅረብ በእጅ መዳሰስ መሳም ምን ሱና ነው ማለት ነው እና ጧፍ ስናደርግም ሳዒ ስናደርግም ዱዓዎችን ማብዛት ዝክሮችን ማብዛት ይሄ እንግዲህ የተወደደ ነገር ነው ማለት ነው ክልክል ነገርስ ምንድነው የሚከለከሉ ነገሮች አሉ ማለት ነው ክልክል ነገሮች ምንድናቸው ሐራም የሆኑ ነገሮች መግደል እዛ ቦታ ላይ
እንስሳትንም ሊሆን ይችላል ምንም ሊሆን ነገር ሊሆን ይችላል መግደል ኢህራም ከለበስን በኋላ መግደል የለብንም ለአደንም ሊሆን ይችላል ለአደን አንዳንዴ እንትን መግደል የለበትም ማለት ነው እንደዚሁ ደግሞ ማለት ነው የግብረ ስጋ ግንኙነት ከምስቱ ጋር ከባሏ ጋር ምናምን ዑምራ ብለው ሊመጡ ይችላል ኢህራም ካደረጉ በኋላ የግብረ ስጋ ግንኙነት በሻህዋ ራሱ መተሻሸት ክልክል ነው ማለት ነው ከምስት ጋር ከባሉም ጋር ሆኖ ማለት ነው ይሄ ክልክል ነገር ነው ዚና ይሄ ደግሞ መጀመሪያውንም حرام የሆነ ነገር ነው እዛ ቦታ ላይ ደግሞ ይበልጥ حرام ነው የሚሆነው ማለት ነው ኢህራም ካደረግን በኋላ ይሄ አይ فعل محرم የሆነ ነገሮችን በሙሉ የተከለከሉ ናቸው ማለት ነው ዛፎችን ራሱ መቁረጥ የተከለከለ ነው እዛ ቦታ ላይ እንደዚህ ደግሞ ሴቶችን በሻህዋ መመልከት አጋጣሚ ለኡምራ ምናምን የመጡ ሴቶች ይኖራሉ እዛ ላይ ጥንቃቄ ማድረግ አለብን ኡምራችን ያበላሽብናል ማለት ነው እነዚህ ነገሮች ከኡምራ ውጪም ክልክል የሆኑ ነገሮች ናቸው ግን እዛ ቦታ ላይ ይጠብቃል ማለት ነው ይጠብቃል ይሄ ነገር ማለት ነው ሌላው ደግሞ استمناء ማድረግ እንግዲህ ይሄ በገዛ እጅ ሻህዋ ስሜታችን እንዲወጣ ማድረግ ይሄም ነገር ክልክል ነው ግን ኡምራ ኢህራም ካደረግን በኋላ ይበልጥ ደግሞ ይሄ የሚጠላና ክልክል የሆነ ነገር ነው ጥንቃቄ ማድረግ አለብን ማለት ነው እነዚህ ነገሮች ያደረግን ከሆነ እንትናችን ይበልጥ ተቀባይነት ያለውና አላህ ዘንድ የተወደደ ይሆናል እሺ ይሄን ከማድረጋችን በፊት ምንድነው ማድረግ ያለብን አላህ Subhanahu Wa Ta'ala እንዲቀበለን በራሳችን ገንዘብ መሆን አለበት ያን ነገር ከሌለን ያኔ ሰው ሊከፍልልን ይችላል ግን ያን ነገር አሟልተን መጀመሪያው ነው መንቀሳቀስ ያለብን መንገደኞች ከመሆናችን ሰው ሀገር ከመግባታችን በፊት ደርሶ የሚያመጣን አለኝ ወይ ብለን ያን ማድረግ አለብን ደሞ እሱ አይደለም ዋናው ነገር ወስቶ የሚያመጣው አላህ ነው ለሰበቡ ነው ይሄን የምንይዘው መንገድ ላይ ሊጠፋ ይችላል ግን በአላህ ላይ መወከል አለብን ማለት ነው አተወኩሉ አለላህ እና እንግዲህ አስናል ዑምራ በማንኛውም የዑምራ ስራ ላይ በአላህ ላይ መወከል ይኖርብናል ማለት ነው እና መንፈሳዊም አካላዊም የሆነ እስቲፋዳ ጥቅም አለው ዑምራ ይሄ እንግዲህ ለሁሉም እንዲደርስ ሼር አድርጉት እናንተ ከተጠቀማችሁ በኋላ ከሰማችሁት በኋላ ለሌሎች ረዝሞ አላውቃለሁ ቪዲዮ ግን ቢሆንም ለሌሎች እንዲደርስ ኢንሻአላህ ሼር ኮፒ ሊንክ ሪፖስት አድርጉት ኢንሻአላህ አሁን መጪው ረመዳን ስለሆነ ብዙ ሰው በረመዳን ዑምራ ማድረግ ይፈልጋል ዑምራ ያደርጋል ግን ምንም ሳያውቅ ዑምራ አድርጋለሁ ብሎ በዛ ነሻጣ ይመጣና ምን እንደሚያደርግ አያውቅም ማለት ነው በቃ ዝም ብሎ ጊዜው ይሄድበታል መጠበቅ ያለበትን ሳይጠብቅ ተገቢ የሆነውን የዑምራ ስርዓት ሳይፈጽም የሚመለሱበት ከሩቅ ሀገር ብዙ ገንዘብ ከስክሶ መጥቶ ተገቢውን ሳያደርግ የሚመለሳል አንዳንድ ሰው ጸጉሩን መላጨት እንትልና አሳጥራለሁ ብሎ ትንሽ እዚች ጋር ይቆርጣል ማለት ነው እንደዚህ ይሄ ራስ ተገቢ አይደለም ካሳጠረን ሙሉ ነው የምናሳጥረው በሆነ አይነት መልኩ ሙሉ አሳጥሮን እንዲያስተካክል እናደርጋለን ካልሆነ ደግሞ ሙሉ እንላጫለን የተላጨው ይበልጥ